ኦርቶዶክስ ይህ የኛ ስም ነው። የማንነታችን መሰረት የቀናች እውነተኛ ቀጥተኛ ሃይማኖት ማለት ነው። ነገር ግን በዓለም ላይ ኦርቶዶክስ የሚል ስም ያላቸው ሌሎችም አሉ። የግሪክ ኦርቶዶክስ፣ የሩሲያ ኦርቶዶክስና የመሳሰሉት በውጭ ሲታዩ እኛን ይመስላሉ። መስቀላቸው፣ ስዕላቸው፣ የአምልኮ ሥርዓታቸው ከኛ ጋር ተመሳሳይ ነው። ታዲያ እኛና እነሱ አንድ ነን? መልሱ አይደለንም ነው። ታሪኩ በመጀመሪያ የአንድ ቤተሰብ ታሪክ ነበር። በአንድ ወቅት አንድ የነበሩ ነገር ግን በታሪክ ማዕበል ተለያይተው ዛሬ ላይ እርስ በርስ መተያየት እንጂ በአንድ ማዕድ መቁረስ ያልቻሉ የሁለት ኦርቶዶክሶች አሳዛኝ ታሪክ። እንዴት ሊሆን ቻለ? አንድ ቤተሰብን ለሁለት የሰነጠቀው ለ1500 ዓመታት ያልተፈታው ታላቅ እንቆቅልሽ ምንድነው? በረበት ዘመን እንመለሳለን። ከዚያም በ451 ዓመተ ምህረት እኛ ለምን እንደተለየን እናያለን። ቀጥሎም ከ600 ዓመታት በኋላ እነርሱ ከሮማ ካቶሊክ ለምን እንደተለዩ እንመረምራለን። በመጨረሻም ኦሪየንታል ኦርቶዶክስ የምንባለው እኛ እንዲሁም ምስራቅ ኦርቶዶክስ የሚባሉት እነርሱ ዛሬ ላይ በምን እንመሳሰላለን፣ በምንስ እንለያያለን የሚለውን ጥያቄ እንመልሳለን። ታሪኩን በትክክል ለመረዳት አንድ መሰረታዊ እውነትን ግልጽ አድርገን እንጀምር። ከክርስቶስ ልደት በኋላ ለ450 ዓመታት ቤተክርስቲያን አንድ አካል ነበረች። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ሳይባል ከሮም እስከ አክሱም፣ ከቁስጥንጥንያ እስከ እስክንድሪያ ሁሉም በአንድ እምነት በአንድ አስተዳደር ስር ነበር። ነገር ግን በ451 ዓመተ ምህረት በኬልቄዶን ጉባኤ የመጀመሪያው ታላቅ ነውጥ ተከሰተ። የመሬት መንቀጥቀጥ ምድርን እንደሚሰነጥቃት ይህ ጉባኤ ቤተክርስቲያንን ለመጀመሪያ ጊዜ ሰነጠቃት። ያኔ ነበር እኛን ያካተተው ቤተሰብ የተዋህዶ አማኞች ከቀረው የክርስትናው ዓለም የተለየ ነው። ነገር ግን ታሪኩ እዚህ ላይ አያበቃም። እኛ ከተለየን በኋላ የቀሩት ማለትም የሮምና የቁስጥንጥንያ አብያተ ክርስቲያናት ለተጨማሪ 600 ዓመታት በአንድነት ቆይተዋል። ከዚያም በ1054 ዓመተ ምህረት በእነርሱ መካከል ሁለተኛ ታላቅ መለያየት ተፈጠረ። የሮሙ ጳጳስ በመላው ቤተክርስቲያን ላይ ፍጹም ሥልጣን አለኝ ሲል፣ የምስራቁ ፓትርያርክ ይህንን አልተቀበለም። በዚህም ምክንያት እነርሱም ለሁለት ተከፈሉ። ስለዚህ ከዚህ ሁሉ ታሪካዊ ጉዞ በኋላ ዛሬ ላይ የምናያቸው ሁለት ታላላቅ የኦርቶዶክስ ቤተሰቦች ተፈጠሩ። የመጀመሪያዎቹ በ451 ዓመተ ምህረት በኬልቄዶን የተለየነው እኛ ኦሪየንታል ኦርቶዶክስ እንባላለን። በዚህ ቤተሰብ ስር የምንገኘው 6 አብያተ ክርስቲያናት ነን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የግብጽ ወይም ኮፕቲክ ኦርቶዶክስ ቤተክርስቲያን፣ የኤርትራ ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የአርመን ሐዋርያዊት ቤተክርስቲያንና የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ነን። ሁለተኞቹ በ1054 ዓመተ ምህረት ከሮም የተለዩት ደግሞ ምስራቅ ኦርቶዶክስ በመባል ይታወቃሉ። በዚህ ቤተሰብ ስር ደግሞ በርካታ አብያተ ክርስቲያናት አሉ። ከነዚህም ዋነኞቹ የግሪክ ኦርቶዶክስ ቤተክርስቲያን፣ የሩሲያ ኦርቶዶክስ ቤተክርስቲያን፣ የሰርቢያ ኦርቶዶክስ ቤተክርስቲያን፣ የሮማኒያ እና የጆርጂያ ኦርቶዶክስ አብያተ ክርስቲያናት ናቸው። አሁን እነማን እንደሆንንና መቼ እንደተለያየን ግልጽ ሆኗል። እንግዲህ ወደ ሌላኛው ጥያቄ እንለፍ። ይህ ሁሉ መለያየት ለምን አስፈለገ? እስቲ ነገሩን ዘርዘር አድርገን እንመልከተው። የወርቃማው ዘመን አንድነት። ወደ ኋላ እንጓዝ። ቤተክርስቲያን አንድ ወደ ነበረችበት፣ ልቧ በአንድ ምት ይመታ ወደ ነበረበት ወርቃማ ዘመን። ዛሬ የምናያቸው የድንበር መስመሮች ገና ወደ ሌሉበት፣ የግሪክ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የአርመን ኦርቶዶክስ ተብሎ መለያየት ገና ወዳልታሰበበት ዘመን። በዚያ ጊዜ ከቀዝቃዛዋ ብሪታንያ እስከ ሞቃታማዋ ህንድ፣ ከኃያሏ ሮም እስከ ጥንታዊቷ አክሱም ድረስ ቤተክርስቲያን አንድ አካል ነበረች። የሰማዕታት ደም የጋራ መሰረቷ ነበር። የሐዋርያት ትምህርት የጋራ እስትንፋሷም ነበር። ታዲያ ይህ አንድነት እንዴት ሊጸና ቻለ? ይህ ግዙፍ መንፈሳዊ ግዛት በምን ሕግ ነበር የሚተዳደረው ብለን ስንጠይቅ መልሱ ግልጽ ነው። በወቅቱ ቤተክርስቲያን የጋራ ሕገ መንግሥት ነበራት። ይህ ሕገ መንግሥት በድንጋይ ላይ የተቀረጸ ሳይሆን በመንፈስ ቅዱስ እየተመሩ የተሰበሰቡ ቅዱሳን አባቶች በደማቸውና በሕይወታቸው ያጸኑት የእምነት ቀመር ነው። ይህ ሕገ መንግሥት ዛሬ ሁለቱም የኦርቶዶክስ ቤተሰቦች
ምስራቃውያኑም ሆኑ ኦሪየንታሎች በአንድ ድምጽ የምንቀበላቸው 3 ታላላቅ ዓለም አቀፍ ጉባኤያት ናቸው። እነዚህ ጉባኤያት የእምነታችን ምሰሶዎች ናቸው። የመጀመሪያው ጉባኤ የተካሄደው በ325 ዓመተ ምህረት በኒቂያ ነበር። በእስክንድሪያ ከተማ አንዳሪዮስ የሚባል ካህን ተነሳ። ያስተማረው ትምህርት እንደ ሰደድ እሳት በመላው የክርስትናው ዓለም ተዛመተ። ትምህርቱም ይህ ነበር: ወልድ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ፍጡር ነው፣ ከአብ ያንሳል፣ እንደ መላእክት የተፈጠረ ነው አለ አርዮስ። ይህ ገዳይ ትምህርት ቤተክርስቲያንን ሊሰነጥቃት ሲንደረደር ንጉሡ ቆስጠንጢኖስ 318 ሊቃነ ጳጳሳትን በኒቂያ ሰበሰበ። ብዙዎቹ በስደት ሰውነታቸው የጎደለ፣ በግርፋት ጀርባቸው የተላጠ፣ ለእምነታቸው ዋጋ የከፈሉ የእምነት አርበኞች ናቸው። እነዚህ አባቶች በመንፈስ ቅዱስ እየተመሩ የአርዮስን ክህደት አወገዙ። ከዚያም ለዘመናት የጸናውን ትምህርት አጸደቁ። ወልድ ከአብ ጋር በመለኮቱ አንድ ነው፣ እርሱ ፍጡር ሳይሆን ከባሕርይ አባቱ የተወለደ አምላክ ነው በማለት አረጋገጡ።